በእስራኤል ጥቃት ተገደሉ የተባሉ 3 የጦር መሪዎች የኢራን የድል በዓል ላይ መገኘታቸው እያነጋገረ ነው። በእስራኤል ጥቃት ተገደሉ የተባሉ 3 የኢራን ጦር መሪዎች የኢራን የድል በዓልን ከህዝብ ጋር ሲያከብሩ መታየታቸውን አናዶሉና የኢራን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። እስራኤል ከሰኔ 13 ጀምሮ የኢራን የጦር ጀኔራሎችን መግደሏን ያስታወቀች ሲሆን 3ቱ የኢራን የጦር መሪዎች በትናንትናው ዕለት ኢራን የድል በዓሏን ስታከብር ከህዝቡ ጋር በመገኘት አክብረዋል ብለዋል ምንጮቹ። ከዚህ ውስጥ አንዱ የሆኑት የእስላማዊ አብዮታዊ ጥበቃ ኮርፕስ ቅዱስ ኃይል አዛዥ ብርጋዴር ጀነራል ኢስማኤል ቃኒ በዓሉን ከህዝብ ጋር ማክበራቸውን የኢራን የሀገር ውስጥ ብዙሃን መገናኛዎች ዘግበዋል። በኢራን ታስኒም የዜና አገልግሎት የተለጠፈ ቪዲዮ ቃኒ በዝግጅቱ ላይ ከተሰበሰቡት መካከል አሳይተዋል። ኤጀንሲው በኤክስ ላይ ኮማንደር ቃኒ ዛሬ በተካሄደው የቴህራን የድል በዓል ላይ ይገኛሉ ሲል ተናግረዋል። በዚህ ወር መጀመሪያ ላይ የኒውዮርክ ታይምስ ጋዜጣ ቃኒ በእስራኤል ጥቃት ከተገደሉት የኢራን ጦር መሪዎች መካከል አንዱ እንደሆኑ ዘግቦ እንደነበር የሚታወስ ነው። በተመሳሳይ